ጋይስ ታስታውሱ ከሆነ ይህንን ጨዋታ ማለት ነው ዩናይትዶች ጥፋት ሰርተው እንደምትመለከቱት ቅጣት ይሰጥባቸዋል ማለት ነው። ይህን ቅጣት ሊመቱ እየተዘጋጁ እያሉ ባሉበት ሰዓት ተመልከቱ፣ በረኛው የነበረበትን ክፍተት ማለት ነው ኢዶ ሄሬራ ይዘጋዋል ማለት ነው እንደምትመለከቱት። ከዛ በረኛው አይ ኖ ሂድ ይዘው ተደረብ ችግር የለውም ምናምን ብሎ ከነበረው ቦታ ላይ ወደ ቦታው ይመልሰዋል ማለት ነው እንዲደረብ። ከዛስ እነዛኞቹ ደግሞ ክፍተቱ በደንብ ስላዩ ልክ ሄሬራ በለቀቀው ቦታ ላይ ቀጥታ መጥቶ እንደምትመለከቱት አላገባውም። ይሄ የበረኛው ጥፋት ነው። ከዛ ሞሪኒዮ እንዴት እንደሆነ ተመልከቱት። ወይ ተመልከቱ ደግሞ ይሄን ሴሌብሬሽን ማለት ነው። ጄለስ የሚገርም አርጋ ታገባና እንደምትመለከቱት እየሮጠች ሂዳ ምናምን መኪና ውስጥ ገብቶ ነው ሴሌብሬት ያደረገው። አንዳንዴ በቃ ይሄ ለየት ያለ በአይነቱ ለየት ያለ የሴሌብሬሽን አይነት በቃ ይመችዋው ወይ